ነው? ዝም በይ አንቺ። ይኸኛው ወደዚህ ያኛው ወደዚህ። እሺ እኔስ? ወይኔ ሚኪ ሁሌ እኔ ጮኮናለሁ። መስኪ እንዳትከተልም። ቆይ እንጂ ቆይ መስኪ ቆይ አፈቅርሻለሁ። ምን አገባኝ? ለምን እነቱ ሴቶች አይሰሙም? ይመለከተኛል። መስኪ አፈቅርሻለሁ እያልኩሽ ነው። በእውነት ታፈቅረኛለህ? እንደምታፈቅረኝማ ሳይተኛል። እሺ ትሰማኛለህ? እሱ ባል ገደል መግባት ትችላለህ። ምንም አልሆንኩም። ታዲያ ምንድነው የሚያናድህ? አልተናደርኩም። እያየኸኝ አውራኝ። አልተናደርኩም። እኔ እኮ ትመቸኛለህ። मुझको इतना बताए कोई እኔም እኮ ትመቸኛለሽ። እና ነገ ለምን አልጋብዛችሁ? ደስ ይለናል። በቃ ነገራችሁ። እሺ ቾሽ እንግባና ወጣ ሃይ ቆንጂት፣ ደህና ነሽ? ደህና። እንዴት ነሽ? ሰሞኑን ደግሞ ብቻሽን ነው ማይሽ። ፍርዲ ትምህርት ቤት ቀይራ ነው። ጀማው ቅዳሜ ሊበላለት ነው። ምንድን ነው? ሙሉ ውጪ ከፈር ተደርጉልን ምሳ ልንጋበዝ ነው አትለኝ? ወይኔ መች ነው? ነገ ነዋ። ኧረ እባክህ ተበላለት። አቡ የታባቱ እኔ አልሄድም። ለምን? ምን ማለት ነው? የኛም ኑሮ አትስጋው እንጂ። ኧረ ተው እንብላበት በእናትህ። ደግሞ ሂሳቡን እሷ ነች የምትከፍለው። አዎ እሷ ነች የምትከፍለው። እኔ አልሄድም። ጭራሽ በምግብ ይመጣል እንዴ? ድፈንክተው እንዲህ በእናታችሁ ትችያለሽ። መስኪ ዛሬማ ደፈረወይ ደግሞ እንደለመደው ክሮን ቢነዛብኝስ? አይ ቆይ እንዴ ነግሯለሁ። መስኪ እየደረስሽ ነው። እርቺ በቃ አዎ ነገር በቃ ሲጀመር ሴት ልጅ ከዓላማ ነው የምታሰናክለው። ይህ ዓመትማ የኛ ነው በሚገባ። አዎ ስፖርት እንጀምራለን በሚገባ። ስራ እንሰራለን አንተ ስራ አብረን እንሰራለን። ሰሪው ለቅ ሁላችንም ካጆች ነን። ሁላችንም አስመሳዮች ነን። አላየሽም ለማለት ነው ማለት አልገባኝም። ደግመህ እንኳን እኮ ይቅርታ አልጠይቀኝም። ጭራሽ ካንተ መስሎት መጣደቃለህ። ይቅርታ እኮ የሚጠይቀው ለሚገባው ሰው ማለት አትረጅም፣ አይገባሽም እያልከኝ ነው? I'm feeling good. እሱ ወይስ ጓጅ እሱ ቤሩን የሚመችሽ ንገሪ። ማን ነው የሚመችሽ? አኑዬ ምንድን ነው? በርዶኛል እኮ አታክፈኝም? አላማችን አቀድናል። ስፖርት አለ። እቅድ ተው ሴት ልጅ ከዓላማችን ታሰናክለን። रब्बा ने तुझको बनाने में कर दी है हुस्न की। እንደዛ ነው ጥሩ። መስኪ ታውቂያለሽ አይኔ አበባ አንቺን ካገኘሁ በኋላ ነው ህይወቴ ሁሉ የተቃናው። ሶመሳይ ኮኮች እንደምን አላችሁ? መቼም አትጠፉ አንዲት ስር ሰዳችሁ
ትናላችሁ ምንድነው ምን ፈለክ ምን ቀረ मुझको इतना बताए कोई ህፃን መሰልኩ እንዴ በቸኮሌት የምታታለኝ ደግሞ ቸኮሌት እንደምወድ በምን አወቅ ታየው እሱ ባይሆን ይቅርታ አልክሽልኝ ቆይ እኮ ካረኩልህ ደግሞ አንድ ነገር ልነግርህ ፈልጌ ንገሪኛ በመዋደዳችን ስንቱን ችግር ተው ይቅርብ ተው ተለመነኝ ምንድነው ስራ የለህም እንዴ ባርጅ አያ ያልኩት ጠባይልኝ ምን አልኩኝ እኔ ይኸው ሌላ ነበር እቅድ የተሳካ ደስታዬ እኔ አንተን አንቺም በቃ በጣም ነው እሱ ቤ ምንድነው እሱ ጠፋብኝ እኮ እንዲያው ባሉ ባልታ በክፋት በሐሜት ያደባዳየ አንቺ ማን ስለሆንሽ ነው ቸኮሌቴን የወሰድሽው ያምሻል ለሴትዮ ንገሪ ማን ስለሆንሽ አለቅሽም እሺ እኔ ራሱ ያምሽ ከደም በእናትህ አንተ ልቀቀኝ እንገናኛለን ትወጫለሽ እሺ ከትምህርት ቤት አለቅሽም ማለት ለሷ እየተደረኩላት ነው መስኪ ገደል ግባ አይታዝም ማለት አፈጣፋልኝ መሄዳ ሲጀመር አንተ ነህ ለዚህ ሁሉ ያበቃኝ ከህይወቴ ውጣልኝ ኪት ሊመጣው ደግሞ ይሄ ሰማይ ስባሪ ዛሬም ሊሞትብኝ ነው ዛሬማ አልሰማውም ቆይ እንዴ እባክሽ ይቅርታ ተሰልፈኝ ማውራት አለብን ምንም እናወራው ነገር የለም ካንተ ጋር ለምን ነገር ጨርሻለሁ ይቆጭሻል ወይ አይቆጨኝም እንደዛ ነው አዎ እባክሽ አመሰግናለሁ ሄሎ የኔ ቆንጆ እዚህ ያለኝን ነገር ጨርሻለሁ ከዚህ በኋላ እዚህ አልመለስም እዛው ጠብቂ ጭራሽ ሌላ ሴት ሄሪ ቆንጆ ቆይ ማን አባስ ስለሆንክ ነው አንቺ ራሱ ማን አባሽ ስለሆንሽ ገና ለገና እንዳፈቀርኩ ስላወቅሽ ነው እንደዚህ የምትሆኚ እኔም አፈቅርሃለሁ እና ምን ይጠብስ ታፈቅሪኛለሽ እንደውም ከአሁን በኋላ አጠገቤ እንዳትደርስ ታፈቅሪኛለሽ መስኪ ቆይ አንዴ በእናትሽ ልሞትብሽ ነው ንገሪኝ የምር ታፈቅሪኛለሽ አዎ እኔ አለም ቆይ መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ ይላል ደውለህ ነግረዋል ግን
ነግሬዋለሁ መጣ ብሎኛል እኮ እና ምን ሆኖ ሰዓት ሄዷል እኮ እንዴ ኧረ የለም አያምሩም በእናት አያምሩ እስኪ ዛራና ቻንድራን አይመስሉም ሴቶች ግን እስከ መቼ ነው ካለማችን የሚያሰናክሉ ይኸውልህ ወንድሜ ዝበለ ሹፋጋ ስሚኝማ እናቴ ከመጀመሩ ነው ያፈቀርሽ ንገሪኝ እስኪ ማንን እኔ ነው ሌላ ማን ነው ዛሬ ደግሞ ጓደኞችን አላያቸውም አልመጡም እንዴ ነገር ለማሽሽ ሞክርሽ ነው በንገሪኝ አጀሪት ዛሬ ብቻሽን ነሽ ይሄን እድልማ መጠቀም አለብኝ እኔ አስተናል ነኝ እንዴ ደንብ ነው የምጠቀመው እና ግን ጥምቀት እንዴት ነበር ጥምቀት ስትይ የሆነች ቆንጅዬ ልጅ አይቼ የታባሽ የሆነች ቆንጅዬ ልጅ በቃ አይኗ ከንፈሯ ወገቧ በቃ ቆንጆ ነች አይበቃም ምንድነው አይኗ ወገቧ ከንፈሯ ምንድነው እርስ ይርገፍሽ ለካ ቆንጆ መውደድ አለው ብዙ ታታ መጀመሪያ ማን እንደዚህ አይነት ቃል ተቃልጃለሽ ንገሪኝ አኩሮሽ ሄሎ እሺ ኧረ እባክህ ያሰብኩ ተሳካ ምንድነው የሚያወራው በቃ አንተም ብቻ ደስ ይበል መልካም ጊዜ ይሁንላችሁ አሉ እንጂ እዚህ እሺ ዛሬ ደግሞ ብቻሽን ነሽ አናብስ የለም እንዴ ስደውልም ስልኩ አይሰራም በዛ ላይ ደግሞ ትምህርት ቤቱም አለ ይገርምሻል አሁን እኮ እሱን ነበር ሳወራ የነበረው እንዴት ሆኖ ስልኩ እኮ አይሰራም እሺ ምን አለ አረ ተረጋጊ ዛሬ የክረሹ ልደት ነው እና አብሮ እያከበሩ ነው በዛ ላይ ደግሞ ብቻቸውን ናቸው አይዞሽ ምንም ማድረግ አይቻልም ያጋጥማል ከሆነ ሆነ ነው ምንም ማድረግ አይቻልም እሰይ ሾካካ እንኳን አለ ወሬኛ አቋራ ካላመንሽ የሱቤን ጠይቂው